በድጋሚ መጥቻለሁ። በድጋሚ የመጣሁበት ምክንያት ግን ከቅድሙ ትንሽ ለየት ያለ ሀሳብ ነው። ሀሳቡ ምን መሰላችሁ? አሁን በዚህ በላይ ስብሰባ መካከል እስቲንጃ ለማድረግ ወደ ሽንት ቤት ሄጄ ነበርና ስመለስ ቀና ብዬ ሚናራውን ያየሁት። ሚናራው አሁን ያለበት ሁኔታ ታችቷልና ሚናራውን ሳየው አይምሮዬ ውስጥ አንድ ሀሳብ መጣልኝ። እሱ ምን መሰላችሁ? አረብ ገንዳ መስጂድ ከላይ ቢያየው ጀሊል፣ እኛ አይደለንም ጀሊል ነው የሚያየው። አረብ ገንዳን መስጂድ ከላይ ቢያየው ጀሊል ይመስለኛል ለኛ ተገርሞ እንዲህ የሚል አልፎ ያልተቋጨው ያለበሰው ታዲያ የእውነት አታችሁ ነው ለቤት ማሰሪያ የሁላ ኡማ እንዲህ ቅዋ ያጣ በዚህ ልክ የሳሳው ገንዘቡን ሊያወጣ ወርዶበት ሆኖ የራሱ ፍላጎት ዘንግቶት ሆኖ ጥረት እንደሚሞት እኔ ሁኜ ሳለ ወረት የሰጠሁት ቤቴን ለማስገንባት ሲሰስት አየሁት። በአረብ ገንዳ መስጂድ ባሪያዬን ታዘብኩት። ይህን የሚል ይመስለኝና መጨረሻ ላይ ግን ይህን የሚረግም ይመስለኛል። እስኪ ነፍስያውን ማነው ለኔ ብሎ አሁን የሚረታ በዚህ ሁላ ሰው ፊት 100,000 ብር ሲያም 100,000 የሚሰጥ ለቤቴ ግንባታ። እስኪ ነፍስያውን ማነው ለኔ ብሎ አሁን የሚረታ በዚህ ሁላ ሰው ፊት 100,000 የሚሰጥ ለቤቴ ግንባታ። ይህን የጠየቁትን ያለው አሲው ማድረግ የጻፍኩት ይህን እዚህ ካላችሁት ወይ ደግሞ ላይ ከሚከራከሩት 100,000 ብር ካልተሰጠ ወደ ቦታችን አንመለስም። ማነው የሚለየው? እስኪ አላህ የእውነትም የታዘበ ሊሆን ይችላል። ምክንያቱም በቤቱ ጉዳይ ነው የቆመውና ማነው 100,000 ብር ሊሰጥ የሚችለው? ላይቭም ላይ ካላችሁት እዚህ ውስጥ ካላችሁት ካልሆነ 50,000 ብር ማድረጋችሁ ሙሉት።